ያወቅሁትን ዕውቀት ወደ ጥበብ መሻገሩን እንዴት አውቃለሁ? የዚህ ክፍል ትኩረታችን ይሆናል። የእግዚአብሔር ሰላም በያላችሁበት ለሁላችሁ ይሁን። የመንፈሳዊ ዕውቀት ኃይል በተሰኘ ትምህርቶቻችን በተለይም በሙሉ ትምህርቱ አንድ አይነት ዕውቀት ያላቸው ሁለት ሰዎች ለምን የተለያየ አይነት ሕይወት እንደሚኖሩ አጥንተናል። በዚህ ክፍል ምሳሌዎችን በመውሰድ መንፈሳዊ መረጃን፣ ዕውቀትን፣ ማስተዋልንና ጥበብን እናጠናለን። በመጽሐፈ ምሳሌ ምዕራፍ 15 ቁጥር 1 ላይ የለዘበች ምላስ ቁጣን ትመልሳለች፣ ሸካራ ቃል ግን ቁጣን ታስነሳለች የሚል ቃል ተጽፎ እናገኛለን። በዚህ ቃል መሰረት መጽሐፍ ቅዱስ ውስጥ ይህ ጥቅስ መኖሩን ማወቅ ቃላቱን ማንበብ ብቻውን መረጃ ነው። በንባብ ወይም በሰሚ የተገኘ ጥሬ ሐቅ ሲሆን እርሱ መንፈሳዊ መረጃ ተብሎ ሊጠራ ይችላል። አንድ ሰው ሲሰድቦት የለዘበች ምላስ ቁጣን ትመልሳለች የሚል ጥቅስ አውጥቶ ማስታወስ ዕውቀት ይሆናል ማለት ነው። መረጃውን ወደ አእምሮ አስገብቶ ለሚፈለገው ዓላማ ዝግጁ ማድረግን ያሳያል። ያ ጥቅስ ለምን እንደተጻፈ፣ በሰው ልጅ ስነ ልቦና ላይ ያለውን ተጽዕኖና ቁጣን በለሰለሰ ቃል መመለስ ያለውን ጥቅም በጥልቀት መረዳት ደግሞ ማስተዋል ነው። ይህ የነገሩን መንስኤና ውጤቱን ማገናዘብ ማለት ነው። ያ በቁጣና በስድብ ሰዓት ስሜትን ተቆጣጥሮ ጥቅሱን በተግባር መተርጎም ደግሞ ጥበብ ይሆናል። ስለ ትዕግስት የሚናገር አንድ ተጨማሪ ጥቅስ እንመልከት። ትዕግስተኛ ሰው ከኃያል ሰው ይሻላል፣ በመንፈሱም ላይ የሚገዛ ከተማን ከሚወስድ ይበልጣል። ምሳሌ 16 ቁጥር 32። በትዕግስት ዙሪያ ይህ መመሪያ መኖሩን ማወቅ እና ቃሉን መረዳት መረጃ ነው። አንድ ፈታኝ ሁኔታ ሲገጥሙት ግን ትዕግስት ያስፈልገኛል የሚለውን ሐሳብና ይህንን ጥቅስ ማስታወስ ዕውቀት ይሆናል ማለት ነው። ትዕግስት ዝም ብሎ መቆየት ብቻ ሳይሆን የባህሪ ለውጥ እንደሚያመጣ በመከራም ለበለጠ ጥንካሬ እንደምንዘጋጅበት መረዳት ደግሞ ማስተዋል ነው። ይህ ደረጃ የትዕግስትን አስፈላጊነትና በውስጡ ያለውን ሂደት በጥልቀት መገንዘብ ይሆናል። ነገሮች ባልተሳኩበት ወይም ሰዎች በበደሉ ሰዓት ስሜትን ተቆጣጥሮ በስሜት ሳይነዱ ክፉ ሳይናገሩ በትዕግስት ማለፍ ደግሞ ጥበብ ይሆናል ማለት ነው። ዕውቀቱንና ማስተዋሉን በተግባር መተርጎም የራስን ሰላም መጠበቅ ትልቁ የጥበብ ደረጃ ነው። የይቅርታ ሰው ለመሆንም ተመሳሳይ መርህ መከተል ይቻላል። እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ኤፌሶን 4:32። ይህም ክርስቲያናዊ ስነ ምግባር ምን እንደሚመስል የሚነግረን ሐቅ በመሆኑ ይቅርታ እንድናደርግ የሚመክር መመሪያ መኖሩን ማወቅ መረጃ ነው። በደል በደረሰበት ጊዜ እኔም በጌታ ይቅርታን እንዳገኘ ሰው ይቅር ማለት አለብኝ የሚለው መርህ ማስታወስ ዕውቀት ነው። ይህ መረጃው ከራሱ ሕይወትና መንፈሳዊ ጥቅም ጋር አያይዞ ማወቅ ደግሞ ማስተዋል ይሆናል ማለት ነው። ይቅርታ ድንበር እንደሌለው፣ ቁጥር እንደማይበጀትለትና ይቅር ለማለት በደል ከመቁጠር ነፃ እንደሚያወጣ በጥልቀት መገንዘብ ማስተዋል ነው። ልብን የሰበረ በደል ቢደርስበት እንኳን ቂም ከመያዝ ይልቅ የተረዳችሁትን ይቅርታ በተግባር ማዋል ጥበብ ይሆናል ማለት ነው። ያ መራራ ስሜት እንዲለቆት ፈቅዶ በይቅርታ መኖር እውነተኛ ብልህነት ነው። ያላችሁ መረጃ ምን ደረጃ ላይ እንዳለ ለማየት እድል እንዳገኛችሁና እንዴት ነገሩን ማየት እንዳለባችሁ ጠቃሚ ነገር እንደቀረላችሁ አስባለሁ። ይህ ነገሩን ከአእምሮ አንጻር ስናየው ያለ ጠቃሚ እውነታ ሲሆን እናንተ ሌሎችን ጥቅሶችና ሐሳቦችን እያነሳችሁና እያተራፈላችሁ ከእናንተ ጋር እንዲዋሃድ አበረታታለሁ። በቀጣይ ይህንኑ ሐሳብ ከመንፈሳዊ እውነታ አንጻር እንመለከታለን። ሻሎም።